ሰላም እንደምን አላችሁ? የጌታ ሰላምና ጸጋ ለእናንተ ይሁን። ዛሬ በዚህ ቪዲዮ በቀለል የቻልኩበት ምክንያት ስለ ኤልዛቤል መንፈስ በአሁን ሰዓት በቤተ ክርስቲያን ላይ እየሰራ ያለውን አሰራር ስንቶቻችን አንደርስታንድ እንዳደረግነው ባይገባኝም አንድ ግን የገባኝና የተረዳሁትን ሐሳብ ለመስጠት ያህል ነውና እግዚአብሔር ቃል እንደሚናገረው ከሆነ ራእይ 20 ላይ ምዕራፍ 2 ቁጥር 20 ላይ ስለ ኤልዛቤል መንፈስ ይናገራልና ቅዱስ ነኝ እያሉ ቅዱስ ያልሆኑ በማስመሰል የራሳቸውን ስራ የሚሰሩ በአሁን ሰዓት የኤልዛቤል መንፈስ በኃይል በቤተ ክርስቲያን ውስጥ እንዴት እየሰራ እንዳለ ይናገራል በተለያየ መጽሐፍ ቅዱስ ቦታ ላይና እስኪ የተወሰኑ ነጥቦችን ለማንሳት ስለፈለኩኝ ነው። በአሁን ሰዓት ቅድስና ለምን ጠፋ ቤተ ክርስቲያን ውስጥ? ገንዘብን መውደድ ለምን በዛ ቤተ ክርስቲያን ውስጥ? አዲስ ነፍሳትን ማደን ላይ ቀርቶ አብዛኛውን ጊዜ ገንዘብ ማሳደድ ላይ ለምን አገልጋዮች እንደተጠመዱ ከዚህ ሁሉ አሰራር ብልሹ አሰራር ጀርባ የኤልዛቤል መንፈስ እንዳለ ስንቶቻችን እንደምንረዳ ባይገባኝም አንድ የተረዳሁትና የገባኝ ነገር ግን ያው በዚህ ቪዲዮ ሼር ላረጋችሁ ስለፈለኩኝ ነው በዚህ የተከሰትኩትና እስኪ አንድ ሁለት ነጥቦችን ለማየት ልሞክር ባጭሩ ማለት ነው። አንደኛ የኤልዛቤል መንፈስ በቤተ ክርስቲያን ውስጥ የሚሰራባቸው መንገዶች ሁለት ናቸው። በኃይል ሁለት ናቸው። አንደኛው ገንዘብ በመስጠት ብዙ ገንዘቦችን ኢንቨስት በማድረግ ለጋስ በመምሰል እጃቸውን ቤተ ክርስቲያን ውስጥ ይከታሉ። ሁለተኛው ደግሞ በተለያዩ መንገዶች አገልጋዮችን ዲሲቭ በማድረግ መንጋውን ለመበተን እግዚአብሔር ቃል እንደሚናገረው እረኛውን ምታ በጎችን ይበተናሉ እንደሚለው ቃሉ እረኞች ላይ ዋና የቤተ ክርስቲያን መሪዎች ላይ ታርጌት ያደረገ ስራ ይሰራል። እነዚህ ሁለት ነገሮችን እስኪ ትንሽ ጠለቅ ብለን እንመልከታቸው። አንደኛው በቅድስና የሚኖር አገልጋይ በቤተ ክርስቲያን ለእግዚአብሔር ያደረ ለገንዘብ ቦታ የሌለው አምላኩን በጣም የሚፈራ በጣም ለእግዚአብሔር ትሁት የሆነ ጥሩ ሕይወት ያለው መሰረቱን ክርስቶስ ላይ ያደረገን ሰው የሚያጠምዱበት መንገድ አንደኛ በገንዘብ ይሞክራሉ፣ አይሳካላቸውም። ያ ሰው ለምን ከገንዘብ ጋር አይደለም ጉዳዩ ከጌታ ጋር ስለሆነ ቢሞክሩ አልሳካ ካላቸው ሴክሹዋሊ እሱን ለመጣል የተለያዩ ቆንጆ ሴቶችን በመላክ በማማለል የተለያዩ ሙከራዎችንም ያደርጋሉ። ግል ለግል እንጸልይ፣ ለብቻዬ እንድጸልይ እንፈልጋለሁ በማለት አሳቻ ታይምና ቦታ በመፈለግ ያንን ሰው ቅድስናን በማርከስ የኃጢአት ባሪያ በማድረግ ማስረጃና ዶክመንቶችን ከጀርባ በመያዝ ያንን ሰው በማጥመድ ያን አገልጋይ ከጥቅም ውጭ ለማድረግ ሴትአፕ ተዘርግቶ በስነ ስርዓት ተጠንቶበት ሲከላይ ሲታዩ ክርስቲያን የሚመስሉ ነገር ግን ከጀርባ የኤልዛቤል መንፈስ ተሸክመው ቤተክርስቲያን የገቡ ምዕመናንን በመላክ ይሞክራሉ። ያ አገልጋይ በተቻለው መንገድ እግዚአብሔርን ስለሚፈራ ይህን ነገር ለማድረግ ቦታ አልሰጣቸው ይላልና ለሐሳባቸው ብዙም አይሳካላቸውም። ማለት ይሞክራሉ ግን አይሳካላቸውም። ከዛ ሁለተኛውን ስቴፕ ይጠቀማሉ ማለት ነው። ሁለተኛው ስቴፕ ምንድነው? አጥምደው ወጥመዳቸው ውስጥ ሊገባላቸው ካልቻለ በዙሪያው የሚገኙ አገልጋዮችን፣ በዙሪያ የሚገኙ ምዕመናንን፣ የቤተ ክርስቲያን መሪዎችን በነሱ በኩል በመምጣት
የሱ መጥፎ ጎን እንዲወራ ያላደረገውን እንዳደረገ እንዲሆነ እንዲያሆነ በማለት ስሙን በማጠልሸትና ስሙን በማጥፋት ያ አገልጋይ እንዲጠላ በጭራሽ ያ አገልጋይ መጥፎ ኢሜጅ እንዲኖረው ይደረግና ከአገልግሎትና ከቤተክርስቲያን ውጪ እንዲሆን ይደረጋል። አንደኛው ሲስተማቸው ይሄ ነው። አልያዝ ያላቸውን በእግዚአብሔር ቃል እየጸና የበረታውን በዙሪያው ያሉትን ሰዎች እነሱ የሚጠቀሙባቸውን ሰዎች በማስነሳት ያንን ሰው ከአገልግሎት ውጪ እንዲሆን ያደርጉታል ማለት ነው። ከዛ በኋላ የሚፈልጉትን ሰው በዛ ቦታ ላይ ያስቀምጣሉ። ስለዚህ ስራቸውን ይሰራሉ ማለት ነው። ሁለተኛውና ቀላሉ መንገድ ግን በቀላሉ የሚታለላቸውን አገልጋይ መጀመሪያ መንፈሱ ያጠናል። ማን ነው ጠንካራ እዚህ ቤተክርስቲያን ውስጥ የእግዚአብሔር መንፈስ ምን ያህል አለ የሚለውን ነገር መጀመሪያ ጥናት ያካሂዳሉ። መጀመሪያ የዛን ቤተክርስቲያን ብርታት፣ ጥንካሬ፣ ድክመት በደንብ አድርገው ያጠናሉ። በደንብ ካጠኑ በኋላ በደካማ ጎኑ በዛ ቤተክርስቲያን ደካማ ጎን ገንዘብ ከሆነ ገንዘብ በመለገስ የወንጌል ስራን አብረው እንደሚሰሩ በማስመሰል ለእግዚአብሔር የቀኑ በማስመሰል ራሳቸውን በዛ ቤተክርስቲያን ውስጥ በመክተት ዶኔሽን በመስጠት በተለያዩ ገንዘቦችን በኃይል በመስጠት ያንን እጃቸውን ያስገባሉ ማለት ነው። የዛን ሰዓት በእግዚአብሔር መንፈስ የበረታ የቤተክርስቲያን መሪ ካልሆነ በስተቀር ይሄ ገንዘብ ከየት መጣ፣ ስሩ ምንድነው፣ ዓላማውስ ምንድነው፣ ይህም እየሰጠ ያለው ሰውዬስ ማን ነው ብሎ ጀርባ ማጥናት የለም። ገንዘቡ ብቻ ነው የሚታየው። ስለዚህ ያ ሰው ገንዘብ ስለሚሰጥ ለዛ ሰው የሚሰጡት አቴንሽን የተለየ ይሆናል ማለት ነው። ያ አቴንሽንም ሰውየው የተናገረው ነገር ሁሉ እንዲተገበር ያ ሰው ገንዘብ መስጠቱን እንዳያቆምላቸው፣ ስለዚህ ገንዘቡን ስለሚፈልጉት ለዛ ሰው ሐሳብ ተገዢ ይሆናሉ ማለት ነው። ስለዚህ ዋንስ ያ ገንዘቡን ከተቀበሉ በኋላ ለራሳቸውን ፍላጎት ይሁን ለቤተክርስቲያን ሐሳብ ለምንም ያውሉት ገንዘቡን፣ ግን ገንዘቡ በኃይል እየጎረፈ ይመጣና አመራሮቹን በመያዝ በጥቅማ ጥቅም በመያዝ ለገንዘብ የተገዙ አመራሮች ከሆኑ ሲጀመር መጽሐፍ ቅዱስ እንደሚለው ገንዘብን መውደድ የክፋት ሁሉ ስር ነው፣ ብዙዎችም ያን በመከተል ራሳቸውን በስቃይ ወጉ ተብሎ ተጽፏል። ገንዘብ የሚወዱ መሪዎችን በማስቀመጥ በገንዘብ በማታለል ያንን ሰው ማስረጃ በሱ ላይ በመያዝ እናጋልጣለን፣ እንዲናረጋለን፣ እንዲያናረጋለን በማለት ያንን ሰው ከወንጌል ሐሳብ ውጪ የራሳቸውን ፍላጎትና ፍቃድ ያስፈጽሙበታል ማለት ነው። ስለዚህ ያን ጊዜ ቤተክርስቲያን አቅም ታጣለች። እውነተኛው ወንጌል መሰበክ ያቆማል። የራሳቸውን ሐሳብ የራሳቸውን ወንጌል ይዘው ይቀርባሉ። ስለዚህ ቤተክርስቲያን ላይ የቤተክርስቲያን መሪ የነበሩት ሰዎች ወደ ጎን ይጣሉና ትክክለኛ መሪዎች ወደ ጎን ይጣሉና ሐሰተኞችና የኤልዛቤልን መንፈስ የያዙ በዊች ክራፍትና በተለያየ ክፉ መንፈስ የሚሰሩ ሰዎች መድረኩን ይቆጣጠሩታል። ከዛ በኋላ እግዚአብሔር መንፈስ ከዛ ቸርች ይጠፋል። ጩኸት ብቻ ይሆናል ማለት ነው። ከንቱ ውዳሴ፣ ከንቱ አምልኮ ይሆናል ማለት ነው። አሁን የአገራችን ቤተክርስቲያን የገጠማት ትልቁ ችግር ይሄ ይመስለኛል። በጸሎት የበረታ ጌታን የሚያውቅ ጌታን የሚወድ ብዙ የተገፋ ከቤተክርስቲያን እየወጣ ከአገልግሎት መድረክ ውጪ እንዲሆን እየተደረገ በምትኩ የነሱን የኤልዛቤልን መንፈስ ስራ የሚያሰሩ የነሱ ባሪያዎች የሆኑ ሰዎችን ቤተክርስቲያን መሪ ቦታ ላይ በማስቀመጥ ትውልድን እየገደለ አገርን እያጠፋ ያለው የኤልዛቤል መንፈስ ነው። ዛሬ በአገራችን ላይ ስላለው ትርምስ፣ ስላለው የእምነት ጉድለት፣ ስላለው ብዙ ሃይማኖት ቤተክርስቲያናት መብዛት ትልቁና ዋነኛው ችግር ይሄ ነው። አባቶቻችን ቀድሞ ቤተክርስቲያንን ሲያገለግሉ በእውነትና በመንፈስ ያገለግሉ ነበር። አንድ ሰው ክርስቲያንነቱ በህይወቱ ይታይ ነበር። ቅድስና በህይወቱ ይታይ ነበር። አገልግሎቱ በቅድስና ይታይ ነበር። እግዚአብሔርም የእግዚአብሔር መንፈስም ስለዛ ሰው ይመሰክር ነበር። ዛሬ ላይ ግን ያለው የኤልዛቤል መንፈስ ነው። አብያተ ክርስቲያናትን ከቦ ቤተክርስቲያንን እያፈረሰ ያለው ስለ ሀገር አለመረጋጋት፣ ስለ ብዙ ወጣቶች መበላሸት የቤተክርስቲያን ዕዳ ነው። ስለዚህ ይህ መልእክት ለእያንዳንዱ ቤተክርስቲያን አገልጋዮች እንዲደርስ አድርጉልኝ፣ ሼር አድርጉት። እግዚአብሔር በረዳን መጠን የሚገባንን የሚረዳን አምላካችንን እሱን በማምለክ
እውነተኛ የእግዚአብሔር ባሪያ የሆኑትን ሰዎች ወደፊት እንዲመጡ በማድረግ ገንዘብ ወዳዶችንና ለራሳቸውን ዝናና የጠላትን ሐሳብ ጉዳይ የሚያስፈጽሙ ሰዎችን ከቤተ ክርስቲያን በደንብ በማጥናት ሕይወታቸውን በማጥናት ከአመራር ቦታ በማስወገድ እውነተኛ የእግዚአብሔር ሰዎችን በቦታ መተካት ለሀገር ለውጥ ያመጣል፣ ለቤተ ክርስቲያንም ሪቫይቫል ያመጣል፣ የእግዚአብሔርን ፊትም ወደ ሕዝቡ ይሆናል። ያ ካልሆነ እየበጠበጠ ያለው የኤልዛቤል መንፈስ እንደፈለገ እየፋነነ በየቤተ ክርስቲያናቶች ውስጥ ይሆን፣ ያ ማለት እኛን ነገ ያስጠይቀናል። በጸሎት በመበርታት አንድ በመሆን ከከፋፋይ ሐሳብ፣ ከከፋፋይ አመለካከት፣ ከከፋፋይ ተልእኮ ውጭ ወጥተን በአንድነት በወንድማማችነት ስሜት አንዱ የአንዱን ድካም አውጥቶ በመናገርና ያንን ሰው በማጋለጥ ያንን ቅዱስ የሆነው መልካሙን ሰው በክፋት ስሙን በማጥፋት ጣታችንን አንዳችን ላይ ከምንቀስር ጣታችንን ወደ ራሳችን እናዞር። ራሳችንን እስኪ እንጠይቅ። እኔ ምን ያህል ጌታን በእውነት እያገለገልኩ ነው? የክርስትና ግዴታዬን ምን ያህል እየተወጣው ነው? ምንስ ያህል አምላኬን እያስደሰትኩ ነው? እያንዳንዳችን ራሳችንን እንጠይቅ። የእግዚአብሔር ዕቃ ማደሪያዎች ነን። የቃሉ ባለዕዳ እንዳንሆን እንጠንቀቅ። የጌታ ሰላምና ጸጋ ይብዛላችሁ። ሰላም ሁኑ። Thank you.